ቦርድ የእጩዎች ምዝገባ በተመለከተ ከጥር 1 ቀን ጀምሮ እስከ የካቲት 16 ሲያከናውን ቆይቷል። በዚህ ሂደት እንግዲህ ከፍተኛ ቁጥር ያላቸው እጩዎች ተመዝግበዋል። ሪፖርት ከዚህ በፊት በጥቅሉ ስናቀርብ እንደነበረው አሁን ባለንበት ደረጃ ባለፈው ሳምንት ጊዜው አልቆ የካቲት 16 አልቆ በአንድ ሳምንት ውስጥ የማጥራት ስራ ስንሰራ ቆይተናል። ብዙ የማጥራት ስራ አገባደናል። በቀጣይነት እንግዲህ የእጩዎችን ዝርዝር ይፋ የምናደርግበት ጊዜ ይሆናል። የእጩዎች ዝርዝር ይፋ ከተደረገ በኋላ ደግሞ ወደ ባሎት ሎተሪ ሄደን የባሎት ሎተሪውን በዚህ መንገድ ተገናኝተን የምናካሄድበት ይሆናል ማለት ነው። ከዚህ ጎን ለጎን እንግዲህ በጣም ስንጠብቀው የነበረው በምርጫ ሰሌዳችን የካቲት 7 ጀምሮ እናከናውናለን ብለን የነበረው የመራጮች ምዝገባ ሂደት ነው። እሱ የፊታችን ቅዳሜ የካቲት 28 ጀምሮ የመራጮች ምዝገባ ይጀመራል። እንግዲህ ለመጀመሪያ ጊዜ በሀገራችን በዲጂታላይዜሽን የመራጮች ምዝገባ እውን የምናደርግበት ቀን 2 ቀን የሚቀረን ሲሆን ይህም በተመለከተ እንግዲህ በተለያዩ አጋጣሚዎች ስናብራራና ስንገልጽ እንደነበረው በተለይም ሁላችንም በተለይም ስማርት ስልክ ያለን ሰዎች እሱን በመጠቀም ምርጫዬ የምትባለውን አፕሊኬሽን በስልካችን ላይ በማውረድ በቤታችን ቁጭ ብለን ራሳችንንም ቤተሰቦቻችንንም መመዝገብ የምንችልበት ሲስተም ነው። ከዚሁ ጎን ለጎን ደግሞ ምርጫ ጣቢያ ላይ ከፍተን በምርጫ ቦርድ ሰራተኞች በታብሌት በታገዘ በዚሁ መንገድ ዲጂታላይዜሽንን ተጠቅመን መራጮችን ምዝገባ የምናካሄድበት ነው። ይሄ እንግዲህ የምርጫ ቴክኖሎጂ በጣም ትንሽ በሆነች ልክ ለመጀመር የተነሳንበት ነው። የመጀመሪያው አንድ እርምጃ የኢትዮጵያ ብሔራዊ ምርጫ ቦርድ ሄደበት ነው ብለን የምንናገረው ለዚህ ነው። እንደምታውቁት ዲጂታላይዜሽን የሚዞልን የሚመጣው ብዙ የተለያዩ ጥሩ ነገሮች አሉት። በተለይም የቋሚ የሆነ የመራጮችን ዳታ መያዝ በጣም ወሳኝ ነው። እሱን በመያዝ ረገድ በጣም ይረዳናል። እንደ ሌሎቹ ማታወቂያዎች ደግሞ ሁልጊዜም አንድ ቋሚ የሆነ የመራጭ አይዲ እንዲኖረን በተመሳሳይ መንገድ ያግዘናል። ነገር ግን ካለን የኢንፍራስትራክቸር ውስንነት አንጻር ይህንን ዲጂታላይዜሽን ተግባራዊ የምናደርገው በ17,000 ምርጫ ጣቢያዎች ላይ ብቻ። ይሄ እንግዲህ ካሉን ከ40,000 ከ45,000 በላይ ምርጫ ጣቢያዎች በ17,000 ብቻ ነው የምናደርገው። ለማድረግ ደግሞ የምንዘጋጀው በተለይም ከ3Gs አባብ ያሉ የኢንተርኔት ኮኔክሽን ባለባቸው አካባቢዎች ይህን ስራ እንሰራለን። ነገር ግን ጎን ለጎን ደግሞ የማኑዋል ሬጅስትሬሽናችንን የምናከናውን ይሆናል። ዛሬ ላይ ተሰብስበን ባለንበት የመራጮች ዕጣ ስርጭት ተጀምሯል። የስልጠና ሂደት እየተከናወነ ነው ያለው። በምርጫ ጣቢያ ምርጫን ስራ የሚያስፈጽሙልን ምርጫ ጣቢያ አስፈጻሚዎቻችን በተለያየ ካስኬድ ተደርጎ በዚህ ጊዜ ይህንን የስልጠና ጊዜ የሚወሰዱ ይሆናል ማለት ነው። እንግዲህ ቅዳሜ ጠዋት ይፋ የሚደረገው የሚጀምረው የመራጮች ምዝገባ በከፍተኛ ውጤት የሚጠበቀው ነው ማለት ነው። እንግዲህ ከዚህ ጎን ለጎን ደግሞ ትልቁ ኢቨንታችን ፖለቲካ ፓርቲዎች የሚያደርጉት ዲቤት ነው። አሁን በብዙ ሚዲያዎች እያየን ያለነው ፖለቲካ ፓርቲዎች ዲቤት ሲያደርጉ እነዚህ ዲቤቶች የተዘጋጁት ሙሉ በሙሉ በሚዲያዎች ናቸው። የኢትዮጵያ ቴሌቪዥን ነው ወይ ፋና ነው። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ አሁን እየሰራበት ያለው በጣም ትልቅ በዚህ ጉዳይ ላይ ልምድ ያላቸው ምሁራኖች ያሉበት የሚዲያ ሰዎች ያሉበት አከራካሪ እና ሞዴሬተሮች ያሉበት ስቲካው እየሰራን እንገኛለን። ይሄ እንግዲህ እንዳለቀና እንደተጠናቀቀ ወደ ዲቤት እንሄዳለን። ፖለቲካ ፓርቲዎች እንደደረሳችሁ የፊታችን ዓርብ
የኢንዳክሽን ፕሮግራም እንደገና ከያንዳንዱ ፓርቲ ሁለት መሪዎች ለክርክር የሚሳተፉ ጥሪ ያቀርባል። ስለዚህ በዚህ መጣችሁ ተካፍላችሁ ያንን የኢንዳክሽን ፕሮግራም ወስዳችሁ ራሳችሁን ለክርክር የምታዘጋጁበት ነው ብለን እናምናለን። እንግዲህ ምርጫ ቦርድ ያው የቀረው ዛሬ በእኛ ካላንደር ግንቦት 24 ዛሬ 89 ቀን ነው የቀረው። በእያንዳንዱ ቀን የሚገለጽ ካላንደር አለን። ዛሬ ጠዋት ካላንደራችን 89 ቀን ቀርባችሁ ብሎናል። እንግዲህ በእነዚህ በሚቀሩ 89 ቀኖች የሚቀርንን ስራዎች አከናውነን ግንቦት 24 ቀን ነፃ ገለልተኛ ምርጫ እናደርጋለን ብለን እናምናለን። በዚህ ሂደት ሁላችሁ ባለድርሻ አካላት ዛሬ ያላችሁ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ አጋር ድርጅቶች፣ የዲሞክራሲ ተቋማት፣ ሚዲያዎች ሁላችንም ከብሔራዊ ምርጫ ቦርድ እኩል ይሄ ምርጫ እንዲሳካ ኃላፊነት አለን። ይሄንን ምርጫ ማሳካት የምንችለው ሁላችን እኩል ስንሳተፍ፣ ለምርጫው መሳካት ሁላችንም ጥረት ስናደርግ ስለሆነ ዛሬ እናንተን ገና ወስጄ ያሳስባችሁ ወዳለው ዛሬ ደግሞ ሁሉንም ህዝብ በሚያካትት መንገድ በየቤታችን በመንገድ ላይ ስንሄድ የምናዳምጠው የምንሰማው ይሄ ህብረ ዝማሬ እንዲዘጋጅ ሆኗል። ምን ያህሎቻችሁ እንደምታስታውሱ አላውቅም። በ2013 የለሀገር ካስማ ሚል ፕሮግራም ተዘጋጅቶ በተለይም ያው ስለ ሴቶች ሴት የሀገር ካስማ ናት በሚል እንደዚህ ዝማሬ ተዘጋጅቶ ነበር እና እሱ ሀሳብ ካለፈ በኋላ በተለይ ሲቪክ ወተር ኤዱኬሽን ዲፓርትመንታችን ዳይሬክተር የነበረው ነብዩ ዛሬ ላይ ማለትም እሱ ጋር እንዴት አድርገን እንስራ የሚለውን ሀሳብ ስንነጋገር ለምንድነው ሌላ እንዲህ አይነት ስራ ማንሰራው የሚል ነገር መጥቶ እንግዲህ ሀሳብ ከአንድ ዓመት በላይ ይመስለኛል ስናስብበት የቆየ ነው። አሁን እንግዲህ ጊዜው ደርሶ ሁሉ ሆኖ ዛሬ ሁላችሁ ባላችሁበት ይህንን ለመመረቅና ይፋ ለማድረግ ሁላችንም እንግዲህ በስልካችን፣ በቴሌቪዥናችን፣ በሬዲዮችን፣ በመኪናችን ውስጥ ይህን ዝማሬ እየዘመርን ለምርጫ ራሳችንን እያዘጋጀን ሰባተኛውን ሀገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ፣ አካታች